ሰላም ጤና ይስጥልኝ ውድ ዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር መረጃዎች ይዤላችሁ መጥቻለሁ። ከሰዓቱ አጫጭር መረጃዎች ጋር አብሬያችሁ ቆዩና አሁን ነኝ። ከዕለቱም እንግዲህ አጫጭር መረጃዎች መካከል ከኢትዮጵያ ጋር ድርድር ያከተመለት ጉዳይ ነው ሲሉ የግብጽ የውጭ ጉዳይ ሚኒስቴር አስታውቀዋል። የኢትዮጵያ ሴቶች ብሔራዊ ቡድን ውስጥ አስደንጋጭ መረጃም እየተሰማ ይገኛል። ሙሴ ሰለሞን ተጨማሪ ቀናት በእስር እንደሚቆይም ተሰምቷል። ወደ ውጭ ሀገር እልካለሁ በማለት ሁለት ሰዎችን ከ700 ሺህ ብር በላይ ያታለለች ግለሰብ ፖሊስ በቁጥጥር ስር መዋሉንና ሌሎችም መረጃዎችን ታደምጣላችሁ። ላይክ እና ሰብስክራይብ እያደረጋችሁ ተከታተሉኝ። ከኢትዮጵያ ጋር የነበረው ድርድር ያከተመለት ጉዳይ ነው ሲሉ የግብጽ የውጭ ጉዳይ ሚኒስቴር ተናገሩ። የግብጽ የውጭ ጉዳይ ሚኒስቴር በድር አልአቲ በሰጡት መግለጫ የህዳሴው ግድብ ጉዳይ ወሳኝ ሁኔታ ላይ መድረሱን አስታውቀዋል። ሚኒስቴሩ አልናሃር ከተሰኘ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ከ13 ዓመታት ፍሬ አልባ ንግግር በኋላ ከኢትዮጵያ ጋር የነበረው ድርድር አክትሟል ያሉ ሲሆን በእነዚህ 13 ዓመታት ግብጽ በቅን ልቦና ድርድሩ ላይ ስትካፈል መቆየቷንና ኢትዮጵያ ግን ይህንን አጋጣሚ በመጠቀም ስህተት መፈጸሟን ተናግረዋል። አብደል አቲ ጨምረውም ከዚህ በኋላ በየትኛውም የግብጽ መንግስታዊ ተቋም አማካኝነት የሚደረግ የድርድር በር መዘጋቱ መታወጁን ገልጸዋል። አሁን የካይሮ መንግስት ግድቡ በግብጽ የውሃ ደህንነት ላይ ሊያደርስ የሚችለውን ጉዳት በቅርበት እየተከታተለ እንደሚገኝም አስረድተዋል። ሚኒስቴሩ ንግግራቸውን ሲቀጥሉም ግብጽ በዓለም አቀፍ ሕግና በተባበሩት መንግስታት ድርጅት ቻርተር መሰረት የውሃ ጥቅሟን የማስጠበቅ ሙሉ መብት እንዳላት ጠቅሰው ዓለም አቀፉ ማህበረሰብ አሜሪካን ጨምሮ ይህንን የግብጽ ህጋዊ መሰረት እንዲገነዘቡ መደረጉን አስታውቀዋል። በዚህ ጉዳይ ከሱዳን ጋር ያለውን ቅንጅት በተመለከተ የተጠየቁት ሚኒስቴሩ በካይሮና በካርቱም መካከል የአቋም መመሳሰል መኖሩን አስረድተዋል። ጨምረውም የግብጽ አቋም በዋነኝነት የሚጠቅመው ለሱዳን ሲሆን የግብጽ ፍላጎት ተከታይ ነው ብለዋል። ከዚህም ቀደም ባለው ልምድ ኢትዮጵያ የተናጠሉ እርምጃ በመውሰዷና ካለ ትብብር ከግድቡ ላይ ውሃ በመልቀቋ በመጀመሪያ ጎርፍ ያጋጠመው በሱዳን መሆኑንና ግብጽ የደረሰው ቀጥሎ መሆኑን ለዚህ አባባላቸው ማሳያ አድርገውም ጠቅሰዋል። ወደ ውጭ ሀገር እልካለሁ በማለት ሁለት ሰዎችን ከ700 ሺህ ብር በላይ ያታለለችው ግለሰብ ክስ መመስረቱን የየካ ክፍለ ከተማ ፖሊስ መምሪያ አስታወቀም። ተጠርጣሪዋ አለይኒ በላይ የምትባል ሲሆን የግል ተበዳዮችን ወደ ውጭ ሀገር እልካቸዋለሁ በማለት ያታለለቻቸው በተለያየ ቀንና ሰዓት በየካ ክፍለ ከተማ ወረዳ 09 መተባበር ህንጻ እና ወረዳ 08 3M ህንጻዎች አካባቢ በመቅጠር መሆኑን የምርመራ መዝገቡ ያገልጻል። ተጠርጣሪዋ አንደኛዋን የግል ተበዳይ ያታለለቻት ወደ እስራኤል ሀገር እልክሻለሁ በማለት ከክፍለ ሀገር ወደ አዲስ አበባ ካስመጣቻት በኋላ ለቪዛና ለሂደቱ ማስጨረሻ በሚል ምክንያት 250 ሺህ ብር በካሽ እንድትሰጣትና 200 ሺህ ብር በባንክ አካውንቷ እንድታስገባላት ማድረጓን በምርመራ መዝገቡ ተገልጿል። ይህ በእንዲህ እንዳለ ግለሰቧ በተመሳሳይ ማታለል ዘዴን ተጠቅማ ሌላኛዋን የግል ተበዳይ ወደ ኔዘርላንድ ለመላክ ተስማምታ ከኢትዮጵያ ቀጥታ መሄድ ስለማይቻል በቅድሚያ ለአረብ ኤሚሬትስ በ320173 ብር ሲፒኦ አሰርታ በመቀበል ትሰወራለች። የተጠርጣሪዋ መሰወር ያስደነገጣት የግል ተበዳይ ለየካ ክፍለ ከተማ ፖሊስ መምሪያ ጉዳዩን እንዳሳወቀችና ፖሊስ መረጃውን እንደደረሰው ግለሰቧን አፈላልጎ በመያዝ ተገቢውን ምርመራ በማጣራት መዝገቡን ለአቃቤ ሕግ ልኮ ክስ የመሰረተባት መሆኑን ፖሊስ መምሪያው አስታውቋል። ወደ ውጭ ሀገር ሄዶ የመስራት ፍላጎት ያለው ማንኛውም ሰው ህጋዊ ፍቃድ ካለው አካል ተገቢውን መስፈርት በማሟላት እና በህጋዊ መንገድ ብቻ መጨረስ እንደሚገባው የአዲስ አበባ ፖሊስ መልእክቱን በማስተላለፍ እንደዚህ አይነት የማታለል ወንጀል የተፈጸመባቸው ግለሰቦች ካሉ ወደ የካ ክፍለ ከተማ ፖሊስ መምሪያ በመቅረብ ተጠርጣሪዋን አይተው በማረጋገጥ ተጨማሪ መረጃ እንዲሆኑ ጥሪውን አስተላልፈዋል። በኢትዮጵያ 2.3 ሚሊዮን ዜጎች የስኳር በሽታ ታማሚ መሆናቸው ተገለጸ። በኢትዮጵያ በአሁኑ ወቅት 2.3 ሚሊዮን ዜጎች ከስኳር ህመም ጋር ይኖራሉ ሲል የኢትዮጵያ ስኳር ህመም ማህበር ገለጸ። የማህበሩ ፕሬዝዳንት ዶክተር ጌታውን ታረቀኝ የስኳር ህመም በዓለም አቀፍ ደረጃ ባለፈው ዓመታት በከፍተኛ ሁኔታ እየተስፋፋ መምጣቱን ገልጸዋል። በኢትዮጵያም በስኳር ህመም የሚያዙ ሰዎች ቁጥር እየጨመረ መምጣቱን ገልጸው በተለይም ትክክል ባልሆነ የአኗኗር ዘይቤ ሳቢያ የሚከሰተው አይነት 2 የስኳር ህመም እየተስፋፋ መምጣቱንም አመላክተዋል።
በዚህም በኢትዮጵያ እድሜያቸው ከ20 እስከ 79 የሆኑ ከ2.3 ሚሊዮን በላይ ዜጎች ከስኳር ህመም ጋር አብረው እንደሚኖሩ መረጃዎች ያመለክታል ሲሉም ተናግረዋል። አያይዘውም በአሁን ጊዜ ዝቅተኛና መካከለኛ ገቢ ባላቸው ሀገራት ውስጥ የስኳር ህመም በከፍተኛ ደረጃ እየጨመረ መምጣቱን አሳሳቢ ያደርገዋል ያሉት ዶክተር ጌታሁን ወደፊትም የታማሚዎች ቁጥር በከፍተኛ ሁኔታ እንደሚጨምር መረጃዎች ያመለክታሉም ብለዋል። ጤናማ የሆነ የአኗኗር ዘይቤን በመከተል አይነት 2 የስኳር ህመምን እስከ 80 በመቶ መከላከል እንደሚቻል ገልጸዋል። የአካል ብቃት እንቅስቃሴን በማድረግና አመጋገብን በማስተካከል በተለይም ልጆች የሚመገቡትን በፋብሪካ የተቀነባበረ ከፍተኛ የስኳርና የስብ መጠን ያላቸውን ምግቦች መቀነስ እንደሚገባም ገልጸዋል። በህገ ወጥ የሰዎች ዝውውር ወንጀል ተጠርጥሮ በፖሊስ ቁጥጥር ስር የሚገኘው ሙሴ ሰለሞንን ለተጨማሪ ቀናቶች በእስር ይቆይ ሲል ፍርድ ቤት ፈቀደም። የተለያዩ የህብረተሰብ ክፍሎችን ወደ ውጭ ሀገር እንልካለን ለሚል ተቋም ማስታወቂያ በመስራቱና የሙሴን ማስታወቂያ ሰምተው በርካታ ሰዎች ወደ ተቋሙ በማምራት በ100,000 ብሮች ክፍያ ሊፈጽሙ ችለዋል። ይሁን እንጂ ወደ ውጭ ሀገር ልካቸዋለሁ ያለው ተቋም ሰዎቹን ገንዘባቸውን ከተቀበለ በኋላ ሳይልካቸው ቢሮውን ዘግቶ ተሰውሯልም ተብሏል። ይህንን ተከትሎ ገንዘባቸውን የተጭበረበሩ ሰዎች ለፖሊስ አቤቱታቸውን በማቅረባቸው ፖሊስ በጉዳዩ ላይ የተሳተፉ አካላት ላይ ምርመራ ጀምሯል። በዚህም መሰረት በጥቅምት ወር አጋማሽ ፖሊስ ሙሴን በህግ ቁጥጥር ስር አውሎ በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎት አቅርቦ በተጠርጣሪው ላይ ለያዝኩት ምርመራ 14 የምርመራ ቀናቶች ይፈቀድልኝ ሲል ጠየቀም። ፍርድ ቤቱም የፖሊስን ጥያቄ በመቀበል የተጠየቀውን 14 ቀን በመፍቀድ ለህዳር 3 ቀን ተለዋጭ ቀጠሮ ሰጠም። በዚህም ቀጠሮ መሰረት ከመርማሪ ፖሊስ ጋር ፍርድ ቤት ሊቀርብ ችሏል። መርማሪ ፖሊስም በተሰጠው ቀን የተለያዩ ስራዎችን እንደሰራ ገልጾ አሁንም ተጨማሪ የምርመራ ቀናቶች እንዲሰጡት ጠይቋል። የጊዜ ቀጠሮ ፍርድ ቤቱም ፖሊስ ከጠየቀው ቀን ውስጥ 9 ቀን በመፍቀድ ለህዳር 12 ቀን ተለዋጭ ቀጠሮ በመስጠት እስከዚያው ተጠርጣሪ በማረፊያ ቤት እንዲቆይ ሲል ፈቅዷል። የዓለም ትልቁን ከንፈር ለማግኘት 20,000 ፓውንድ በላይ ያወጣችው ሴት አሁን ላይ ዶክተሮች እየሸሿት ነው ተባለም። ቡልጋሪያዊቷ አንድሪያ ኢቫኖቫ የዓለም ትልቁን ከንፈር እንዲኖራት ባላት ፍላጎት ከ20,000 ፓውንድ በላይ በኮስሞቲክስ ሂደቶች ላይ አውጥታለች። በየወሩ የከንፈር ሙሌት ወይም ደግሞ ሊፕ ፊለር ትወስዳለች። እንዲሁም በጉንጭ መንጋጋና አገጭ አካባቢ ሃይሉሮኒክ አሲድ ትወጋለች። የጡት ማስፋት ቀዶ ጥገናም አድርጋለች። አሁን ግን እነዚህ ሁሉ ሂደቶች ትልቅ ችግር አስከትለውባታል። በቅርቡ ጥርሷ ሲሰነጠቅ ከንፈሯ በጣም ትልቅ ስለሆነ መስራት አንፈልግም በሚል በርካታ የጥርስ ሐኪሞች እምቢ አሉ። በከተማዋ ያሉ ሁሉም የውበት ዶክተሮች የደም ፍሰትን በማቋረጥ ከንፈሯ እንዳይሞት በመፍራት አዲስ ሙሌትን መስጠት አቁመዋል። ቀደም ሲል 150 ፓውንድ የምትከፍል የነበረ ቢሆንም አሁን ላይ ወደ ሌላ ከተማ የምትጓዝበት ዶክተር 450 ፓውንድ ያስከፍላታል። ሁሉም ሐኪሞች ከልክ በላይ እንደሆነ አስበዋል፣ ስለ መልካም ስማቸውም ተጨንቋል ትላለች አንድሪያ ኢቫኖቫ። ምንም እንኳን ቤተሰቦቿ ሂደቷን ቢቃወሙም አንድሪያ ለከንፈሯ ሙሌት መስጠቷን እንደማታቆም አስታውቃለች። አዲሱ ዶክተር የተጨማሪ መስጠት ስለማይቸግረው ወደ እርሱ መሄዴን እቀጥላለሁ እንጂ ፈጽሞ የከንፈሬን ሙሌት አላቋርጥም ስትል ተናግራለች ብሎ ዴይሊ ሜል ዘግቧል። በኢትዮጵያ የሴቶች የብሔራዊ ቡድን አባላት መካከል አሳዛኝና አስደንጋጭ መረጃ ተሰምቷል። የስፖርት ጋዜጠኞቹ ግርማቸው እንየውና ሶፎንያስ እንየው የሴቶች ብሔራዊ ቡድን አባላት መካከል የተመሳሳይ ጾታ ግንኙነት አስከፊ እየሆነ ነው ብለዋል። ድርጊቱ በሴቶች ብሔራዊ ቡድን ውጤትና የተጫዋቾች ብቃት ላይ ከዕለት ተዕለት እያሽቆለቆለ ነው ብለዋል። የቪዲዮም ሆነ የድምጽ መረጃ እጃችን ላይ ይገኛል ያሉት ጋዜጠኞቹ ችግሩ ይታረማል ብለን ብንጠብቅም በከፍተኛ ሁኔታ በመሰራጨቱ ይፋ ለማድረግ ተገደናልም ብለዋል። ውድ የዩቲዩብ ቻናል ቤተሰቦች ለዛሬ ያስኩላችሁ መረጃዎች እኚህ ነበሩ። ላይክ እና ሰብስክራይብ ማድረጋችሁ እንዳይረሳ። በቀጣይ መረጃዎች እንገናኛለን። ሰላም ቆዩልኝ።